ኢየሱስ የአምላክ ልጅ ወይስ የፈጣሪ አገልጋይ? As the esteemed doctor mentioned that Jesus is son of ዶክተር ስኪም ኢየሱስ የአምላክ ልጅ ነው ብሎ እንደጠቀሰው ክርስቲያኖች ኢየሱስ የፈጣሪ ልጅ ነው ብለው ያምናሉ። ከሌላው ለየት የሚያደርገው ነገርም እንደሆነ ይናገራሉ። በድጋሚ ደስ የሚለው ነገር በመጽሐፍ ቅዱስ ውስጥ የአምላክ ልጅ ተብለው የተጠቀሱ ብዙ ናቸው። በመጽሐፍ ቅዱስ ውስጥ በሙሉ ማለት ይቻላል የእስራኤል ልጆች የአምላክ ልጅ ተብለው ተጠርተዋል። ትንቢተ ሆሴዕ ምዕራፍ 1 ቁጥር 10፣ ወደ ሮሜ ሰዎች ምዕራፍ 9 ቁጥር 26፣ በመዝሙረ ዳዊት ምዕራፍ 68 ቁጥር 5 ላይ የየቲም ልጆች የአምላክ ልጆች ተብለው ተጠርተዋል። በመዝሙረ ዳዊት ምዕራፍ 89 ቁጥር 26 እስከ 27 ላይ ዳዊት የአምላክ ልጅ ተብሎ ተጠርቷል። በኦሪት ዘጸአት ምዕራፍ 4 ቁጥር 22፣ አንደኛ ዜና መዋዕል ምዕራፍ 22 ቁጥር 10፣ ኦሪት ዘዳግም ምዕራፍ 32 ቁጥር 6፣ ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 18። በእነዚህና በተለያዩ አንቀጾች Bible says Adam is son of God, David is son of God, Solomon is son of God, sons of God married the daughters of God. መጽሐፍ ቅዱስ አዳም የአምላክ ልጅ፣ ዳዊት የአምላክ ልጅ፣ ሰለሞን የአምላክ ልጅ፣ ማርያም የአምላክ ልጅ፣ የእስራኤል ልጆችን የአምላክ ልጅ ብሎ ይጠራል። የያዕቆብን ልጅ አብርሃም የአምላክ ልጅ ብሎ ጠርቶታል። በትንቢተ ኤርምያስ ምዕራፍ 31 ቁጥር 9 The Bible is filled with sons of God. All I would like to say is መጽሐፍ ቅዱስ የሰው ልጆችን የአምላክ ልጅ በማለት የተሞላ ነው። በመጨረሻ ማለት የምፈልገው መጽሐፍ ቅዱስ ስታነቡ ይሁዳዎች ኢየሱስን በተቹበት መንገድ አይሁን። ነገሮችን አመዛዝኑ፣ በጭፍን አትከተሉ። ስታነቡ ከትክክለኛ ምንጭ ይሁን። አምላክ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም የላካቸው መጽሐፍ ቅዱስ በሰው ልጅ እጅ የተበረዘ በመሆኑ ለሰዎች የመጨረሻውን መለኮታዊ ራእይ እንዲያስተምሩና እንዲያብራሩ ነው። በይሁዳ ቋንቋ አምላክን አባ ብላችሁ የምትጠሩ ወይም አብ ብላችሁ የምትጠሩ ረብ የዓለማት ጌታ በሚለው በመጀመሪያው የቁርአን አንቀጽ ተሽሯል። አልሐምዱሊላሂ ረቢል ዓለሚን። ፎቶ የምታበጁለት፣ ለእሱ ልጅ የምታበጁለት፣ ለአምላክ አጋርና ባላንጣ የምታደርጉ አባ ወይም አብ የምትሉ አምላክ ረብ የዓለማት ጌታ በሚል ሽሮታል። እሱ አላህ አንድ ነው፣ አይወልድም፣ አይወለድም።